እስኪዲያውን ፈትነው ያልኩት ልቤ አልታደለም ባንተለም። ወይ ማማዬ ደህና ነሽልኝ? ምን እዚህ እኮ የሆነ ጨዋታ ይዘን ማማዬ ነው ያለው። አዎ ብታይ ከዛችኛው ጋር ተጣልታ አይደል? አሁን ምታመልጣት። አይ ደስ ይላል። ፊትሽ ግን ደስ ያለሽ አትመስይም። እንዴት ስለኔ አያስብም? ቆይ እኔ ምን መስዬ ነው የምታየው? እንደምትወጁ እኮ አልነገርሽውም። እሱ ቆይ ምን ማድረግ ይችላል? አልነገረችኝም ማለሽ? ነግሬዋለሁ፣ እውነቱን ነው። ቆይ መቼ ነው ነገርሽ? በእርግጥ እወድሃለሁ ብዬ አልነገርኩትም። እኮ ህጎቼን እንዳለ ሽሬለታለሁ። እሱ ሁኛ ያለኝን እንዳለ ሆኛለሁ። ይሄን ሁሉ ሆኜለት እንዴት ነው የማይገባው? ሴቶች የምስራች ምስር ብላ ምንድን ነው? ለሃኒ ቀለበት ላደርግላት። ፕሮግራሙ ደግሞ የሚሆነው ነገ ማታ ነው። ወይ ፖል፣ እሺ ወይ ፖል፣ በቃ ዲኮሩ ምናምን አስተካክሉት እናንተ። እሺ እኔ እዛው ነኝ። ታውቂያለሽ፣ ዝም ብለሽ ከሰማሻቸው የምስራቻቸው ውስጥ መርዶሽን ትሰሚያለሽ። የምስራች ተረጋጊ በቃ። ምንም ማድረግ እንደማቻውቅሽ እውነታውን ስትቀበል ያለው ስሜት በጣም ከባድ ነው። ሌባ እንዴ! የታባ ሰራውልህ? ዛሬማ ቆይ ሰራልሃለሁ። እንዴ አረ ሌባ በጭብጨባ ነበረ ሰፈሩን ምናደምቀው። እንዴ ሌባ እንዴ! የታባ ሰራውልህ? አንቺ ምንድን ነው? ሌባ ደግሞ ምንድን ነው ይለኛል እንዴ? እንደውም ለፖሊስ ነው ሽማ ሲይዝ። አንቺ አምሻለን። እኔ ነኝ እንደወሰድኩብሽ። የተፈጠረውን እያይሻ የሌባ ተቀባይ ነህ እንዴ? ምንድን ነው? ኧረ እናት እኔ ምንም የማውቀው ነገር የለም። አምጣ ወደዛ። ድሮስ ሌባ ሲያዝ አውቃለሁ ሊል ነው። ይኸውልህ ደግሞ ያላሳሰርኩን ይሆኝ ነው። እሺ ሲያስጠላ። ምን ተፈጥሮ ነው? ወንድሜ እንዴ ወዴት ነው የምትሄደው? ብሬን ስጠኝ እንጂ። አልሰጥሽም። እንዴ ያ ሁሉ ልብስ ካሳጠብከኝ በኋላ አልሰጥሽም ትለኛለህ እንዴ? መብቴ እኮ ነው። አልሰጥሽም። በእናትሽ አትጨቃጭኝ። ተው አትሰጠኝም? እሺ ማላገኝ መስሎ ነው። ቆይ እሰራልሃለሁ። ምን አለች በላይ። ተዋት። ቆይ የዛች የተንከሽ ስራ ነው።